የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአርሲ ሀገረ ስብከት በንጹሐን ምዕመናን ላይ የደረሰውን ግድያና መፈናቀል በማስመለከት የሐዘን መግለጫ አውጥቷል። ከሀገረ ስብከቱ በቀረበው ሪፖርት በምስራቅ አርሲ 21 ንጹሐን ኦርቶዶክሳውያን በግፍ መገደላቸውን በሕይወት የተረፉትም ታግተው ያሉበትና የደረሱበት እንደማይታወቅ ከ10 በላይ አባወራዎች ቤትና ንብረት በቃጠሎ መውደሙን ገልጿል። አገር ሰላም ብለው በሚኖሩበት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህ አስነዋሪ ድርጊት የፈጸሙት አካላት በሃይማኖት ስም ይፈጸሙት እንጂ የሃይማኖት ሰዎች ግን አይደሉም ብሏል። ዓላማቸው በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የእስልምና ሃይማኖት ተከታዮችና ሕዝበ ክርስቲያኑ በጋራ ሊያወግዛቸው ይገባል ሲልም አክሏል። ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ሥርዓተ አምልኮ የመፈጸም ሕገ መንግሥታዊ መብታቸውን የሚጋፋ ነው ብሏል። ስለሆነም የክልሉና የፌዴራል መንግሥት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበት በጥብቅ አሳስቧል። ቋሚ ሲኖዶስ የአካባቢው ችግር አስተማማኝ በሆነ መንገድ ተፈቶ ዘላቂ ሰላም እስኪገኝ ድረስ በቅዱስ ሲኖዶስ ምልዓተ ጉባኤ የሀገር ሰላምና የቤተ ክርስቲያን አንድነት ገቢ ኮሚቴ መሰየሙን አሳውቋል። ይህ ኮሚቴ ከፌዴራልና ከክልሉ መንግሥት ጋር በመነጋገር ችግሩ በዘላቂነት እንዲፈታ እንዲሰራ የሚመለከታቸው አካላትም አስፈላጊ ትብብር እንዲያደርጉ ጥሪ አቅርቧል። የክልሉ መንግሥትና የአካባቢው መስተዳደር ችግሩን ለመፍታት ጥረት እያደረገ ነው ያለው ቋሚ ሲኖዶስ ጥረቱን እንዲያጠናክር ወደፊትም ችግሩ እንዳይደገም ከመሰረቱ የሚፈታ እርምጃ እንዲወስድ ጠይቋል። ቋሚ ሲኖዶስ ለተገደሉት ዕረፍተ ነፍስን ለቤተሰቦቻቸው መጽናናትን ተመኝቶ ክልሉና የፌዴራል መንግሥት ችግሩን ከመሰረቱ እንዲፈቱት አሳስቧል።